ኩስ መረጃ ይዤላችሁ መጥቻለሁ። ይህም እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ለጠቅላላ የተወካዮች ምክር ቤት አባላት ለሚቀርቡላቸው ጥያቄዎች ነገ በፓርላማ ተገኝተው ማብራሪያ ሊሰጡ እንደሆነ ተነግሯል። የህዝብ ተወካዮች ምክር ቤት ነገ ማክሰኞ መጋቢት 19 2015 ዓ.ም በሚኖረው መደበኛ ስብሰባ ጠቅላይ ሚኒስትር ዶክተር አብይ አህመድ ከፓርላማ አባላት ለሚቀርቡላቸው ጥያቄዎች የሚሰጡትን ምላሽና ማብራሪያ እንደሚያዳምጥና የፓርላማ አባላት ለጠቅላይ ሚኒስትሩ የሚቀርቡ ጥያቄዎችን ያስገቡት ባለፈው ሳምንት መጨረሻ መሆኑን ኢትዮጵያ ኢንሳይደር መረጃዎች ደርሰውናል ብለዋል። ከአንድ ወር ረፍት በኋላ የተመለሱት የፓርላማ አባላቱ ባለፈው ሳምንት ቅዳሜ መጋቢት 9 2015 ዓ.ም በተወካዮች ምክር ቤት የመሰባሰቢያ አዳራሽ በነበራቸው ስልጠና ይኸው እንደተነገራቸው ምንጮቹ ገልጸዋል። ይህንኑ ያረጋገጡት አንድ ስማቸው እንዲጠቀስ ያልፈለጉ የፓርላማ አባል በአስቸኳይ አስገቡ ብለው ባለፈው ቅዳሜ ነገሩን ቀን ላይ ነግረውን እስከ ማታ ድረስ አሉን ስሉ ለጥያቄ ማቅረቢያ የተሰጠው አጭር ጊዜ እንደነበር አስታውሰዋል። የፓርላማ አባሉ አክለው ብዙዎችን አይሆንም ተረጋግተን ለጠቅላይ ሚኒስትሩ የሚቀርብ አይነት ጥያቄ በአግባቡ መዘጋጀት አለብን ስንል እስከ አይሁድ አመሻሽ ድረስ አቅርቡ ተባለ ስሉ ይህን የማቅረቢያ ጊዜው በአንድ ቀን እንዲራዘም መደረጉን አስረድተዋል። በዚህ አካሄድ እስከ ባለፈው ሳምንት እሁድ አመሻሽ ድረስ የፓርላማ አባላቱ ለጠቅላይ ሚኒስትሩ የሚያቀርቧቸውን ጥያቄዎች አስገብተው ማጠናቀቃቸውን ጨምረው ገልጸዋል። መረጃውን ያገኘነው ከኢትዮ መረጃ ነው። የተወደዳችሁ የኔና ዩቲዩብ ቻናል ቤተሰቦቼ ለዛሬ ያሰናደውላችሁ መረጃ እስካሁን ይመስላል። ቀጣይ በሌላ ወቅታዊና ትኩስ መረጃዎች እስክንገናኝ ቸርን ሰንብት እያልኩ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ በማድረግ እንድትደግፉን ጥሪ ያቀረብኩ ስለ አብሮነታችሁ እናመሰግናለን።